I was above my body. I could see them doing chest compressions. I could see them, all the nurses around. ሞት የመጨረሻው የህይወት መዳረሻ ነው። የልብ ምት ይቆማል፣ አንጎል ስራውን ያቆማል፣ ሰውነታችን ወደ ቀዝቃዛነት ይቀየራል። የሕክምና ሳይንስ ሞት ብሎ የፈረጀው ነገር የመጨረሻ መሆኑን ሁላችንም እናምናለን። ግን አንዲት ሴት የልብ ምቷ ቆሞ ዶክተሮች ሞታለች ብለው አውጀው ከ17 ሰዓታት በኋላ በድንገት አይኖቿን ብትከፍት ምን ይሰማችኋል? ይህ ታሪክ ስለ ተአምር ብቻ አይደለም። ይህ ታሪክ በሳይንስና በሰው ልጅ እምነት መካከል ስላለው ቀጭን መስመር ያሳያል። ዛሬ የቬልማ ቶማስን አስገራሚ ጉዞ አብረን እንቃኛለን። እንደ ኢሮፒያን አቆጣጠር በ2008 በዌስት ቨርጂኒያ ቬልማ ቶማስ በድንገተኛ የልብ ህመም ወደ ሆስፒታል ገባች። ለቤተሰቧ ያ ቀን ተራ ቀን ነበር፣ ግን ለቬልማ የመጨረሻው የህይወት ትግል ነበርና ዶክተሮቹ የተቻላቸውን ሁሉ አደረጉ። ነገር ግን የልብ ምቷ ቆመ። የህክምና ባለሙያዎች በኤሌክትሮዲያግራም ማሽን አረጋግጠው የቬልማን ሞት አወጁ። ቬልማ ቶማስ ሞታለች። ቤተሰቧ በከፍተኛ ሐዘን ተዋጠ። ሆስፒታሉ ለቀጣይ የቀብር ስነ ስርዓት ዝግጅቱን ጀመረ። 1 ሰዓት አለፈ፣ 5 ሰዓታት፣ 10 ሰዓታት፣ በአጠቃላይ 17 ሰዓታት። በዚያ ክፍል ውስጥ ያለው ዝምታ ከማንኛውም ድምፅ በላይ ከባድ ነበር። ለቤተሰቧ 17 ሰዓታት ማለት የህይወት መጨረሻ ነበር። ነገር ግን በህክምና መዝገብ ውስጥ እምብዛም የማይታየው ላዛረስ ሲንድረም እየተከሰተ ነበር። ሳይንሳዊ ማብራሪያው ሰውነት በራሱ መንገድ ለተወሰነ ጊዜ የኤሌክትሪክ እንቅስቃሴ ማሳየቱ ቢሆንም በ17 ሰዓት ውስጥ የቆመ ልብ በራሱ ተመልሶ ሲመጣ የታየበት ታሪክ እጅግ በጣም ብርቅ ነው። ያንን 17 ሰዓት በሞትና በህይወት መካከል ሆና ቬልማ ምን ታስብ ነበር? የሆስፒታሉ ሞኒተሮች በድንገት መጮህ ጀመሩ። ልቧ ተመለሰ። ዶክተሮቹ በድንጋጤ ተዋጡ። ቬልማ አይኖቿን ስትከፍት የተናገረችው ነገር ግን የበለጠ አስደንጋጭ ነበር። እኔ ወደ አንድ ብርሃን የተሞላ ቦታ ሄጄ ነበር፣ እጅግ ሰላም የሆነ ምንም ህመም የሌለበት ቦታ ስትል ትናገራለች። ነገር ግን አንድ ድምፅ ተመለሺ አለኝ። ይህ የቬልማ ምስክርነት ነው። የሞት አፋፍ ላይ የነበሩ ሰዎች የሚያዩት እውነታ የመሆኑን ምስጢር እንደገና እንድንመረምር አድርጎናል። ታዲያ የሞት አፋፍ ላይ የነበሩ ሰዎች የሚያዩት እውነታ የመሆኑን ምስጢር እንደገና እንድንመረምር አድርጎናል። ቬልማ ቶማስ ከዚህ ክስተት በኋላ ለበርካታ ዓመታት በህይወት ቆይታለች። ታዲያ ሞት የሁሉ ነገር መጨረሻ ነው ወይስ እንደ ቬልማ ላሉ ሰዎች አዲስ ነበር? ሳይንስ ባዮሎጂያዊ ማብራሪያ ይኖረው ይሆናል። ነገር ግን የነፍስ ምስጢር አሁንም በእግዚአብሔርና በእምነት እጅ ነው። እናንተስ ምን ታስባላችሁ? ይህ ታሪክ አመለካከታችሁን ለውጦታል? አስተያየታችሁን ኮሜንት ላይ አስቀምጡልን። ይህንን ታሪክ ከወደዳችሁት ሰብስክራይብ በማድረግ ለቀጣይ ምስጢራዊ ታሪኮች ዝግጁ ይሁኑ። እስከ ቀጣዩ ጊዜ በሰላም ቆዩ።